እሺ እሺ። እንዴት ኖት? ሰላም ኖት? ሰላም ነኝ፣ እግዚአብሔር ይመስገን። እናትነት እንዴት እያደረጉት ነው? ልጅ ማሳደግ፣ የቤተሰብ ኃላፊነት፣ መውጣት መውረዱ ምናምን ረፈታኝ ነው እባክህ። እውነት ያው ክርስቲያን ኖታ? አዎ። በጣም አሪፍ። ሄኖክም እንግዲህ ክርስቲያን አይደለውም እያለ ነው። ምን ያስባሉ? ያው እንግዲህ በእድሜ ጋፕ ላይ ብዙ ክፍተቶች ይመጣሉ፣ እነሱ ደግሞ ይስተካከላሉ። ኦኬ። እና እርስዎ ወደ እርሱ ነው የሚመጡት ወይስ እሱ ነው ወደ እርሱ የሚመጣው? እሱ ራሱ ይመጣል እንጂ ሄደና ይመለሳል ብለን እናስባለን። እርስዎ ግን ሁሌ ለሄኖክ እንዳዳሉ እንደታዘብኩት፣ ሁሌ ለሄኖክ ያዳላሉ። ሁሌ በጣም ታዘብኩት። ይሄ 5ኛ ጊዜው። አላዳለውም እንደውም ለሱ እኔንስ አይጠሩኝም እንዴ? እሱም ብቻ ሁሌ እየጠሩ ወደ እኔ ይመጣል እያሉ። አንተ የት ነህ? እኔ እንትን አላማጣን ያለሁት። አሁን ግን ክርስቲያን ነበርኩኝ ወደ እስልምና ነው እንትን እምነትህን ነው የምልህ። ክርስቲያን ነበርኩ፣ ሙስሊም አረጉኝ። እኔ ሙስሊሞቹ ሻሃዳ ይዘሃል ማለት ነው? አልሐምዱሊላህ አስያዙኝ። አይ ጥሩ ነው። እኔ እንትን ሎጂኩ በጣም ነው የሚመቸኝ ሙስሊም እኮና ይጥሩኝ ወይ እንጠራራ ማዘርዬ፣ አንድ ቦታ ሰብሰብ ብንል አይሻልም? ለጠላትም እንዳንመች ይሻላል ብለህ? አዎ ተበታትነንማ ያጠቁናል ጠላቶች። ስለዚህ ሰብሰብ ብንበል አንድ ቦታ አይሻልም? ወይ ወደ ክርስትናው ወይ ወደ እስልምናው ሰብሰብ ብንበል አንድ ላይ። እስኪ እያየ ነው እኮ አንዳንድ ነገር እኔ ማዘርዬ ፍቃዶት ከሆነ ችግር የለም እኮ እግዚአብሔር ለሁሉም እንደ ስራው ሊሰጠው ዋጋው በእጁ ነው። አሁን የሃይማኖት ልዩነት ሳይሆን የሚያጸድቀው የልብህ ንጽህና። ያው እንደዛ ደግሞ የማይሆንበት ነገር አለ። አሁን አይተው ከሆነ እኒህ ዛፍ እየለቀለቁ ቂቤ እየለቀለቁ ዛፍ የሚያመልኩ ሰዎች ምንም ያህል ጥሩ ቢሆኑ አይድኑም። አየዋ እዚህ ጋውን ችግር አለ። አምላክ ከሁሉም የሚሰርቅ አለ። ከኦርቶዶክስም የሚሰርቅ አለ፣ ከሙስሊም የሚሰርቅ አለ፣ ከፕሮቴስታንት የሚሰርቅ አለ። ሌላም ሃይማኖት ውስጥ ያለ ካለ ሚዛኑ በእሱ እጅ ስለሆነ የሚሰርቅ ይኖራል። እና የሰው ልጅ ዋጋው በእጁ ነው። የእግዚአብሔር መለያው ዋጋው በእጁ እስከሆነ ድረስ እኔ ነኝ የምሰርቅ የሚለው ነገር በሃይማኖት መካከል በጣም ያበሽኩኛል። አይ እንትን እኮ ነው ማዘርዬ፣ በመለያየት ውስጥ ያለ ፍቅር ነው። አይተውት እንደሆነ ይሄ አሁን ዛፍ የሚያመልከው ሰውዬ የፈለገ ጥሩ ቢሆን አይድንም። ያስማማናል። ያው ጣዖት እያመለከ ዛፍ ቂቤ እየቀባ እያመለከ ፈጣሪን ሳይገዛ መዳን ተስፋ ይኖረዋል። አንድ ቀን ያውቃል። ሳያውቅ ከሞተስ ካልተመለሰስ? እንደዛ ከሞተ እሱማ ብዙዎች እየሄዱ አይደል እኮ። እና እሱን እኮ ነው የምሉት። አሁን እኛ ስለ እስልምና እስቲ አንዳንድ ነገር ልንገሩት እንዲያውቁ ጥሩ ነው። እርሱም ስለ ክርስትና ይነግሩኛል። በእስልምና ሃይማኖት ጃቢር ሀቢቢ አንተ ስለ እስልምና ከመንገራቸው በፊት እሳቸው የእስልምና ሎጂክ ይመቸኛል እያሉ ነበረ። ስለዛ ነገር አንዳንድ ነገር ቢሎንና እሱን ተንተርሰህ ከዛ የሚቀጥለው የምትነግራቸው ሀቢቢ። እሺ ማዘር ይቀጥሉ። አቤት አቤት። ደህና ዋሉ፣ ደህና አደሩ። እግዚአብሔር ይመስገን። እስኪ ስለ እስልምና የተመቸውትንና ሎጂኩን ያሉትን ነገር እስኪ ቢያሳውቁን ለእኛ። ከዛ በኋላ ጃቢር ወንድማችን ይነግረውታል አንዳንድ ነገር ስለ እስልምና። ከሄኖክ ጋራ ረዥም ጊዜ ሆኖናል ስናወራ፣ እንግዲህ ያቀናል። የእስልምና ሎጂክ የተመቸኝ እግዚአብሔርን ብቻ ነው የሚያመልኩ። እንደገና ደግሞ በመንፈስና በእውነት ነው እንትን ሲሉ ሲያመልኩ ያየኋቸው። ሻሃዳ ይዘናል ምናምን የሆነ ፊልም ነገር እያየሁ ማለት ነው። እና በእውነትና በመንፈስ ሲያመልኩ ይሄን ነጥብ ይዤላቸዋለሁ። ሌላ ነገር አይጨማምሩም። ከዛ አንጻር ነው እኔ ጥሩ ነው ያልኩት። ተረዳኸኝ? በጣም ተረድቼዎታለሁ። እምነቴን ነው በፈጣሪ ይሁንብኝ። ይህን ንግግሮትን ስንሰማ እንባዬ ነው የመጣው። ይሄ ነጥብ ነው እኔ የነካኝ። ብዙዎችን ስከታተላቸው
ሻሃዳ የሆነች ጠይም ልጅ አለች፣ ፕሮግራም ያላት ሰዎችን ወደ ሻሃዳ ሲይዙ የምታቀርባቸው እና አዲስ ዓለም ትባላለች። በሙሉ ይመቸኛል። አዲስ ዓለም ትባላለች። ስሟን ብዙም አላወቋትም። እና እዛ ላይ ያለው በሙሉ ሲለወጡ ለእውነት ይኖራሉ፣ አያመቻምቹም። ንጹህ እምነት ነው ያላቸው። የእኛም ክርስትናው እንደዛ ነው መሆን ያለበት። አዲስ ኪዳን ላይ የእኛ ክርስትና ማለት ነው በእውነትና በመንፈስ ላይ የተመሰረተ ነው። እንትናችን ቃላችን ወይም መጽሐፍ ቅዱሳችን የእናንተ ቁርአን በእንትኑ ይለያያል እንጂ በይዘቱ ዞሮም የሚያጠነጥነው እውነት ላይ ነው። አዲስ ኪዳን ላይ ከኛ ጋር የእናንተ ይገናኛል። አሁን ያሏትን ልጅ ጠይሟ ልጅ ያሏትን ቴሌቪዥን ላይ ነው የሚያውቁት? ዩቱብ ላይ ነው ቴሌቪዥን ላይ ነው የሚያውቋት ወይስ ቲክቶክ ላይ? ዩቱብ ላይ ነው። እሷ ሶፊ ትባላለች። ምናልባት እሷ ናት። እኛም እርስዎንም ሆነ የተከበረውን ልጅዎትን ሄኖክን የምንጠራው ወደዚህ ወደማመቻምቸው እምነት ነው። አንድ አምላክን ወደሚገዛው አንድ አምላክን ወደሚያመልከው እምነት ነው የምንጋብዘው እርስዎንም ማለት ነው። እና ልጅዎት ሄኖክን ወደ እሱ አልመጣም። አዲስ ኪዳን ላይ የኛ የተመሰረተው ማለት ነው። ሄኖክ አንዳንድ ጊዜ ብዙም ስላላነበባቸው ይዘበራርቃል እንጂ አዲስ ኪዳን ላይም በዚህ መልኩ ነው አምልኮ የሚለው በእውነትና በመንፈስ ሌላ ማመሻመሻ አያስፈልግም። እና ይህንኛው የኛ ፓርትና የእናንተው ይመሳሰላል። ስለዛም ነው ያለቀፍኳችሁ። ያንን የእናንተ ምስክርነት በማየቴ እንደውም ለእናንተ ያለኝ አመለካከት እጅግ በጣም ተቀይሯል። በፊት ብዙም አላውቅም ነበር ስለእናንተ። ተሰድባችሁ ነበር? አይ ብዙም አልሳደብም በሃይማኖት ዙሪያ። ችግር የለውም። ሳያውቁ የሚያደርጉት ነገር እኮ እንደ ኃጢአት አይቆጠርም። ነገር ግን ካወቁ በኋላ አውቁ አጥፊ ያለ አይደለም ማለት ነው። አልተሳደብኩም ሄኖክ፣ እኔ ለመቃወም ነው እንጂ አለማወቄን ወደ ማወቅ መጥቻለሁ እንጂ አለመሳደብን ትቻለሁ ማለት አይደለም። አልተሳደብኩምና ችግር የለውም ማዘር፣ ችግር የለውም። አሁን እኛ ይኸው እንግዲህ ሙስሊሞችን ያወራሉ፣ ሙስሊሞችን ያያሉ። አንድ ሰው እያወቀ ለሚያጠፋው ጥፋት ነው እንጂ የሚጠየቀው ሳያውቅ ለሚያጠፋው ጥፋት ግን ከጊዜ በኋላ ተምሮ ያን ጥፋቱን በመልካም ነገር በመስራት ያካክሳል አይደል? እርስዎ ደግሞ ሳያውቁ ባጠፉት ነገር አይጠየቁበትም። ነገር ግን ካወቁ በኋላ እነዚህ ሙስሊሞች ምንድን ናቸው፣ የሚያምኑት ምንድን ነው፣ የሚያመልኩት ምንድን ነው ብለው ካወቁ በኋላ ግን የተሳሳቱበት ነገሩን ሁሉ በማረም ወደ መልካም ነገር ወደ መልካም ስነ ምግባር መመለስ ይቻላል። አሁን ስለ እስልምና እስኪ አንዳንድ ነገር ጃቢር ወንድማችን ይግለጽልዎት። ጃቢር ሀቢቢ ይቅርታሽ ስላቋረጥኩ። ጃቢር እሺ አሰም ጀዛከላህ ማዘርዬ፣ በድጋሚ ሰላም ለእርሱ ይሆን። ጥሩ ቆይታ እያደረግን ነው። እሺ ማዘርዬ፣ አሁን በእስልምና ሃይማኖት የእኛ ነቢዩ መሐመድ ምን አሉ መሰሉት? ሲኦል ሁሉም ገቢ ነው አንገባም እምቢ ያሉ ሲቀሩ አሉ። ወደ ጀሀነም ማለት ነው። አንገባም ያሉ ሰዎች ሲቀሩ ሁሉም ለጀነት ነው አሉ። አሁን ምን መሰሉት? በእኛ በእስልምና ሃይማኖት ለምሳሌ ስለ እስልምና ያላወቁ ሰዎች ወደ ጀሀነም አይገቡ። መልእክት ያልደረሳቸው ሰዎች ወደ ጀሀነም አይገቡ። እነዛ ወደ ጀሀነም የሚገቡት መልእክቱ በስነስርዓት ደርሷቸው አላህን በብቸኝነት ያልተገዙ ናቸው። እና እነሱ ሲቀሩ ሁሉም ወደ ጀነት ገቢ ነው አሉ። እና ምን እንደሆነ ልንገሩት። እኔ አሁን ኦርቶዶክስ ሃይማኖት ተከታይ ነበርኩኝ። በቃ በጣም ሰንበት ተማሪ ነበርኩኝ። በኦርቶዶክስ ሃይማኖት ምን መሰሉት ማዘርዬ? 3 አምላክ ነው የሚመለከው። ይህንን ያዙልኝ፣ አስረዶታለሁ። ላስረዶት ወይስ ያስማማናል? መሐመድ ማስጠንቀቂያ ሰጥቷል። ስለዚህ ነብዩ መሐመድ ምን አሉን? እኔ ያደረኩትን ነገር እኔ
አድርጎ አሉ። ስለዚህ ነብዩ መሐመድ ለአላህ ይሰግዱ ነበር፣ እኛም ለአላህ እንሰግዳለን። ለአላህ ምስጋና ያቀርቡ ነበር፣ ለአላህ ምስጋና እናቀርባለን። የተቸገረ ይረዱ ነበር፣ የተቸገረ ይረዳሉ። አሁን እርሱም ልክ ኢየሱስ ክርስቶስ ያስተማሩን የሚከተሉ ከሆነ ኢየሱስ ክርስቶስ ለአምላኩ ይሰግድ ነበር፣ ይጸልይ ነበር፣ ይለምን ነበር፣ ይጾም ነበር ሁላ ለአምላኩ። ስለዚህ እርሱ ይህንን ያደርጋል ወይ ነው አንደኛው ጥያቄ። ይህን ስጠይቆት አይ ሰው ስለነበረ ነው ይህንን ያደረገው አሉኝ። አይደለም እንግዳስ ልንገርህ፣ በአዳም ምክንያት ኃጢአት ወደ ምድር ገባች። በክርስቶስ ምክንያት ደግሞ የኃጢአታችን ዋጋ በክርስቶስ ይከፈላል። ክርስቶስ ደግሞ ወደ ምድር መጥቶ ለኃጢአታችን በመስቀል ላይ ከመቸንከሩ በፊት እግዚአብሔር ነው። ከሞተ በኋላ ደግሞ በመስቀል ከሞተ በኋላ ደግሞ አሁንም እግዚአብሔር ነው በስላሴ አምሳል ማለት ነው። ስለዚህ የነብዩ መሐመድና የኢየሱስ ክርስቶስ ልዩነት ነብዩ መሐመድ ሰው ነው። ክርስቶስ ኢየሱስ ግን ከድንግል ማርያም በመንፈስ ቅዱስ ተጸንሶ ከተወለደ በኋላ ሰው ነው። ፍጹም የሰውን ስጋ ለብሷል። ፍጹም የሰውን ስጋ ለብሷል። የሰው ድካምም የመላእክት ስጋ አልለበሰም። የለበሰው የሰውን ስጋ ነው። የኛ ህመም፣ የኛ መራብ፣ የኛ መጎሳቆል ደርሶበታል። ስለዛም ነው የስጋን ኃጢአት በስጋ የሻረው ማለት ነው። ስለዚህ ክርስቶስ ኢየሱስና ነብዩ መሐመድ ነብይነታቸው ክርስቶስ ኢየሱስ በምድር በስጋ በተመላለሰበት አምሳል ነው እንጂ ከሞተ በኋላና ከመሞቱ በፊት ያለው የእግዚአብሔር ብለን ነው የምንጠራው። ከዚህ ውጪ ብዙ መናገር አልፈልግም። እንትን አሁን ያሉት ነገር ላይ ምን ጥያቄ ተነሳብኝ መሰለው ማዘር፣ የእርሶን ኦፒኒየን የእርሶን እይታ ማየት ፈልጌ ነው። እግዚአብሔር ባልሰሩት ኃጢአት ይጠይቆታል እንዴ? ሰው ሁሉ ኃጢአተኛ ነው ተብሎ ተጽፏል። በዛ አምኛለሁ፣ እምነቴ ነው ያ። አይ እኔ ያልኩት ባልሰሩት ኃጢአት ይጠይቆታል እግዚአብሔር። ሰው በሙሉ በአዳም ምክንያት ኃጢአት ሰርቷል፣ ሰርቻለሁ። አይ አይደለም የሚለው አይደለም። ምንድነው የሚለው? እንትን በአዳም ምክንያት ወደ ምድር ሞት እንደገባና ሁሉም ሰው ኃጢአትን እንደሰራ ነው የሚናገረው። ኃጢአትን እንደሰራ ሰሩ ነው የሚለው። እኔ አሁን ያልኩት ምን መሰሉት ማዘርዬ፣ እርሶ ባልሰሩት ኃጢአት እግዚአብሔር ይጠይቆታል ወይ? በሰሩትማ ይጠየቃሉ። ግን ባልሰሩት ሰርቻለሁ የሰው ዘር እስከሆንኩ ድረስ ሰርቻለሁ። ከሰሩማ ይጠየቃሉ። ካልሰሩ ነው በቃ እጠየቃለሁ እያለች ነው። በኃጢአቴ እኔ እጠየቃለሁ። አይ ባልሰሩት ኃጢአተኛ ነው። እዳውም የተፈጸመ ደግሞ በክርስቶስ ነው። አይ አሁን ለምሳሌ ማዘርዬ ህፃን ልጆች ኃጢአተኛ አይደሉም፣ ኃጢአት አይሰሩም እኮ እነሱ አሁን አይጠየቁም አይደል? እነሱ ደግሞ ኃጢአት ለመስራት እድሜ እስከሚደርሱ ድረስ በእናት በአባታቸው ሃይማኖት ይጸድቃሉ። ከዛ በኋላ ከተወሰነ ጊዜ በኋላ ግን በራሳቸው ኃጢአት ይጠየቃሉ እኮ። እነሱ አሁን ቢሞቱ ለመዳን ኢየሱስ ክርስቶስ ስቅለት ያስፈልጋቸው ነው። ቡና አፈልቶባታል። አንዴ አቦሉን ተጠጣና ተናግራታል። ሰማ እኔማ ማዘርን አስልሚ አንተን እሳቸው ነው የሚያሰልሙ። እሺና ወደ አንተ እንምጣሽ። በጣም አንተ ነደረቀ ረሳቸው ፈታ ያሉ ናቸው። ያራዳ ልጅ ናቸው ማዘርዬ፣ በጣም ነው የወደድኳቸው። ስማ ሄኖክ፣ አሁን ወደ አንተ እንምጣ። እሺ ሄኒ ምን መሰለክ፣ አሁን ጨዋታው ጨዋታ ነው። እናት ማለት 9 ወር አንተን ይዛ ስትዞር ነበር ሆዷ ውስጥ ተከተማ ማለት 4 ኪሎ በእጅ አንጠልጥለ ይዘህ ታውቃለህ? እንዲህ ለስንት ሰዓት ይዘህ መቆም ትችላለህ? 4 ሊትር ውሃ ወይ 4 ኪሎ ስኳር ምን ያህል ተሸክመ መቆም ትችላለህ? እየቃምኩት ነው ዝም ብዬ። አይ የማይቃም ተልኬ ከሆነ እኔ እንጃ እንዳልሸጠው ነው የምፈራ። ተልኬ ከሆነ አይ እንትና ቁም ነገር እናውራ። ሂናይ እስኪ ምናልባት ለ4 ሰዓት። አው ግን እሳቸው አንተን በሆዳቸው ውስጥ በጣም ምናልባት ለ9 ወር ተሸክሞክ ሲዞሩ ነበር። አንደኛ ይሄንን ያስ እሺ። ሁለተኛ ነገር ደግሞ ማዘር አንተን ሲወልዱክ በሞትና በህይወት መካከል ሆኖ ነው የወለዱክ።
በቃ ሊሞቱም ይችላሉ ላይሞቱም ይችላሉ። ይሄ ነው እሺ። መውለድ ማለት አንድ ሴት ልጅ ስትወልድ ማለት በህይወትና በሞት ውስጥ ሆና ነው ልጅ የምትወልደው። እሺ ይሄንን ያዝ። ይሄን ከያዝክ በኋላ ደግሞ ከልጅነት ጀምሮ ምግብ ስትፈልጋውን ሄደ ገልበጣ ትበላለህ። ግን የዛኔ ምንም የማረግም አቅም የለህም። ከራበክ ስታለቅስ ልጄን ራበው ብለው አጠጥተው ከማንም እንዳያንስብኝ ብሎ አሳድገዋል። ገባክ አይደለም? እና ማዘርዬን ከበዓል በላይ ለማክበር ሞክር። እሺ ይጸጽታል። ሁሉም ሰው ሟች ነውና ከዛ በፊት አክብራቸው። እሺ ብራዘር እሞክራለሁ። እስኪ አይ ማክበር ሲምፕል ነው። አራዳ እናቱን የሚረዳ ይባላል። እናትን ካላከበርክ ምን አክቹሊ ያናድዳሉ። እኔ አሁን እናቴ በጣም ነው የምታናድደው፣ በጣም ነው የምታበሳጨኝ። ግን ልክ ንዴቴን ስትለው ዞር እላለሁ፣ ምክንያቱም እንዳልናገራት ማለት ነው። በማድረግ ያለብህን ነገር አድርግ። አንደኛ ነገር ደግሞ አንተ አራዳ ነው፣ ወጣት ነህ። እሳቸው ደግሞ ወጣት አይደሉም። ገባክ አይደለ? የአንተ ዘመን ላይ ያለፉ ሰዎች አይደሉም እና እንዳንተ አይነት ሰው እንዲሆኑ አትጠብቅ። እሺ እና አስተካክል። እሺ ሀቢቢ እሺ አስተካክል። ማዘርን ማክበር ትልቅ ነገር ነው። እኔ እናቱን የሚያከብር ሰው ወዳለሁ። እኔ እናቴን አክባሪ ሆኜ አይደለም እንዲህ የሚያመጻድቀኝ፣ ግን ያው ለማክበር እሞክራለሁ። እኔም እኮ እሞክራለሁ ነው ያልኩት። እሺ ደረጃ ንገረው። በእስልምና እናት ማለት ያው ጀነት እናት እግር ስር ነው አለ የሚባለው። ትልቁ ነገር እናትን ማክበር ነው። ገባክ አይደለ? እና እናት ከባድ ነገር ነው። ብቻ የሆነ እንትን ማይሆን ነገር ውስጥ ከምንገባ በቃ አግኝተኛል፣ በቃ ማዘርን ለማክበር ሞክር። እሺ ነው። እሺ እና አሁን ወደ ሐሳባችን ስንገባ እኔ እናንተ መጽሐፍ ቅዱስ የውርስ ኃጢአትን ይከለክላል። ላሳይክ ጥቅስ። እሺ አንዴ ላሳይሽ። እንደው በጣም ይሄን ሰሞን ካሜራ እያበዛው ነው። እሺ ማጠቆ አንዴ ልፈታል። ጃቢር ልገለጥ ብላካል። ምንድነው ጃቢር እያናገርከው ነው ነው ብለህ ነው? እስቲ መሆን አለበት። እኔ ሄናን እንዲማርልኝ የሰርግ ነው የምትገለጠው። ጃቢር ከዛ በፊት አትገለጥም። አሬ ዛኔም በተገለጥኩላችሁ። ሂጃብ ታደርጋለህ እንዴ? ወንድ ሂጃብ አያደርግም። አንተ መጽሐፍ ቅዱስ የሚከፍት ሰው የለም? ምናልባት ዮኒ ክፈትላ። እሺ ዮኒማ መክፈት የሚችል አይመስለኝም። ነው እንዴ? ሐሰን አይመችም? ይነበብለት። ግድ ጥቅሱ መከፈት የለበትም። ይነበብለት። ያውቀዋል፣ እሱ ያውቀዋል እኮ። የሚያውቀውን ነገር እኮ ነው ሄኖክ የሚያዳግመው። ምንድነው ትናንትና በቀደም ስናወራ አልነበረም እንዴ? ጥቅሱን ንገረው ጃቢር። ይሄው ሄና ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ አባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁም ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል ይላል። ምን ላይ ነው? ሕዝቅኤል ጋር ላይ ትንቢተ ሕዝቅኤል እኮ እና ትንቢት ስለሆነ ለአዲስ ኪዳን ነው የጻፈው። ቆይ ኃጢአት ውርስ የለም ይላል። እስኪ ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ ትእዛዜን ሁሉ ቢጠብቅ ፍርድንና ቅን ነገርን ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። የበደለው በደል ሁሉ አይታሰብበትም፣ በሰራው ጽድቅ በሕይወት ይኖራል። በእውኑ ኃጢአተኛ ይሞት ዘንድ መፍቀድን እፈቅዳለሁን? ይላል ጌታ እግዚአብሔር። ከክፉ መንገዱ ይመለስና በሕይወት ይኖር ዘንድ ነው እንጂ። ጻድቁ ግን ከጽድቁ ቢመለስ ኃጢአትንም ቢሰራ ኃጢአተኛውም እንደሚያደርገው ርኩሰት ሁሉ ቢያደርግ በሕይወት ይኖራልን? የሰራው ጽድቅ ሁሉ አይታሰብለትም። ባደረገው አመጽና በሰራት ኃጢአት
በዚያች ድብን ይላል ይሞታል። አይካ ተግባባን። ስለዚህ አዲስ ኪዳን ላይ አዲስ ሆናል እኮ ያለች እሷ እናቴ ቅድም እንደዛ። አይ የእሳቸውማ ሌላ ሀሳብ ነው። አንተ የውርስ ኃጢአት አምናለሁ ስላልክ ነው። የውርስ ኃጢአት የሚባል ነገር የለም። ስለዚህ ይሄ ወደ ምን ኮንክሉዥን ይወስደናል መሰለ? ኢየሱስ ክርስቶስ ለምንድን ነው የተሰቀለው? ለኃጢአት ስርየት። የምን ኃጢአት? አዳም ለሰራው ኃጢአት እኮ። ለአዳም ብቻ ነው የተሰቀለው? ነው ለዘሩ በሙሉ። አዳም ዘር አይደል እኮ። ዘሩ ምን አገባው ታዲያ? ዘሩ የግድ ብለድ ላይ የሚባል ነገር አለ እኮ። ይሄው አይወርስም አለ እኮ፣ አይሸከምም አለ። አሁን አነበብን አይደል? ደሙ ይዟል። አይ እስቲ ደሙ ይዟል የሚል እስቲ ማስረጃ አምጣ። እኔ በግሌ የተረዳሁት ነው በመንፈስ ቅዱስ። አይ አይደለም። አንተ ሄና ደግሞ አሁን ሎጂካል ነብዬ ቀለል አድርጌ ላስረዳ። ቆይ ላስረዳ፣ ችግር የለም። እኔም በሎጂክ ላስረዳ ብዬ እኮ ነው። አይ በሎጂክ አይደለም እኮ። በሎጂክ ራሱ ብታስረዳኝ አያስኬድም። ግን እስቲ አንድ ጥቅስ ላሳይክ። አይሄና እንደው ስማ፣ ይኸው ፊቴ ይታይና ካንተ ራስ አልወርድም። እሺ አታብራ፣ ቪዲዮ ዝም ብለህ አንብበው፣ ችግር የለውም። ኃጢአትን የምትሰራ ነፍስ እርሷ ትሞታለች ይላል አይኳ። ከዛ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል አይደለ? በእስራኤል ልጆች አባት ጨርቋን የወይን ፍሬ በሉ፣ የልጆችም ጥርሶች ጠረሱ ብላችሁ በመካከላችሁ የምትመስሉት ምሳሌ ምንድን ነው አለ። እኔ ሕያው ነኝ፣ እንግዲህ ወዲህ ይህ ምሳሌ በእስራኤል ዘንድ አትመልሱም ይላል ጌታ እግዚአብሔር አለ። እነሆ ነፍሳት አለ ሁሉ የእኔ ናቸው፣ የአባት ነፍስ የእኔ እንደሆነች እንዲሁም የልጅም ነፍስ የኔ ናት አለ። ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ሰውም ጽድቅም ቢሆን ፍርድን ቅን ነገር ቢያደርግ አለ ሰውም ጻድቅ ቢሆን ፍርድና ቅን ነገር ቢያደርግም አለ። ከዛ ምን አለ መሰለ? በተራራ ላይ ባይበላ አለ፣ ዓይኖችንም ወደ እስራኤል ቤት ጣዖት ባያነሳ፣ የባልንጀራውን ሚስት ባያረክስ፣ አደፍ ወዳለባት ሴት ባይቀርብ፣ ሰውንም ባያስጨንቅ፣ ለባለ ዕዳ መያዣም ቢመልስ፣ ፈጽሞም ባይቀማ፣ ከእንጀራውም ለተራበ ቢሰጥ፣ የተራቆተውንም ከልብስ ቢያለብስ፣ በአራጣ ባያበድር፣ አትርፎም ባይወስድ፣ እጁንም ከኃጢአት ቢመልስ፣ በሰውና በሰው መካከል የእውነት ፍርድን ቢፈርድ፣ በትእዛዜም ቢሄድ፣ እውነትንም ለማድረግ ፍርዴን ቢጠብቅ፣ እርሱ ሕይወት ይኖራል ይላል ጌታ እግዚአብሔር አለ። እርሱም ቀማኛና ደም አፍሳሽ ልጁም ከዚህ ሁሉ አንዳቸውን የሚያደርገው ቢወልድ አለ። አይካ ምን አለ መሰለክም? አሁን መጀመሪያ የማያደርግ ነው የተናገረው። አሁን ደግሞ ምን አለ? እርሱም ቀማኛና ደም አፍሳሽ ልጅን አለ ከዚህ ሁሉ አንዳቸውን የሚያደርገውም ቢወልድ አለ። እርሱም በጽድቅ አባቱ መንገድ ባሄድ አለ። አባቷም በጽድቅ ነበር ሲመላለስ የነበረው። አሁን ደግሞ ስለ ልጁ ነው እየተናገረ ያለው። ባሄድ፣ በተራራም ቢበላ፣ የባልንጀራውን ሚስት ቢያረክስ፣ ድሃውንና ችግረኛን ቢያስጨንቅ፣ ቢቀማ፣ መያዣ ባይመልስም፣ ዓይኖቹን ወደ ጣዖት ቢያነሳ፣ እርኩስን ነገር ቢያደርግ፣ በአራጣ ቢያበድር፣ አትርፎ ቢወስድ፣ እንደዚህ ያለ ሰው በሕይወት አይኖርም አለ። ይህ እርኩሰት ሁሉ አድርጓልና ፈጽሞ ይሞታል፣ ደሙም በላዩ ላይ ይሆናል አለ። ምኑ በላዩ ላይ ይሆናል አለ? ደሙ በላዩ ላይ ይሆናል አለ። አይካ አይደለ? ደሙ በሌላ ላይ ይሆናል እንዴ? በራሱ ላይ ይደፋል። በራሱ ላይ ነው። ከዛ በተራራ ከዛ የታለ አሳልፍኩት ታውቃለህ አድርጓልና ደሙ በላዩ ላይ ይሆናል አለና እነሆ አለ። አይካ አይደለ? ይኸው እነሆ አለ ልጅ ቢወልድ አለ። እርሱም አባቱ የሰራውን ኃጢአት አይቶ ቢፈራ እንደ እርሱም ባይሰራ አለ። በተራራም ላይ ባይበላ፣ ዓይኖቹን ወደ እስራኤል ጣዖት ባያነሳ፣ የባልንጀራውን ሚስት ባያረክስ፣ ሰውንም ባያስጨንቅ፣ መያዣም ባይወስድ፣ ባይቀማም፣ ከእንጀራም ለተራበ ቢሰጥ፣ ለተራቆጠም ልብስ ቢያለብስ፣ እጁንም ከአመፅ ቢመልስ፣ አራጣውንም አትርፎ ባይወስድ፣ ፍርዴንም ቢያደርግ፣ በትእዛዜም ቢሆን፣ እርሱ ፈጽሞ በሕይወት ይኖራል እንጂ በአባቱ ኃጢአት ምን ይላል? አይሞትም። አባት ግን ፈጽሞ በድሏልና ወንድሙንም ቀምቷልና በሕዝብ መካከል ክፉ ነገርን አድርጓልና እነሆ እርሱ በበደሉ ምን ይላል? ይሞታል። እናንተ ግን ልጅ የአባቱን ኃጢአት ስለምን አይሸከምን ትላላችኋል? አይካ ልጅ ፍርድ ቅንን ነገር ባደረገ፣ ትእዛዜን ሁሉ በጠበቀ ባደረገ ጊዜ ፈጽሞ በሕይወት ይኖራል አለ።
ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ አባቱን ኃጢአት ምን ይላል? አይሸከምም። አባትም የልጁን ኃጢአት አይሸከምም። የጻድቁም ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል አለ እና እዚህ ጋር ቅድም ምን አነበብን? አይካ ደሙ በላዩ ላይ ይሆናል። አይካ እስቲ እንትን ዋርኒንግ የሚለውን ሚዩት አድርጉት ሞዴሬተሮች። ሄና አለክ ሄና እየሰማሁ ነው እኮ። ስለዚህ ምን አለ? ደሙ በላዩ ላይ ይሆናል። ላይካ የማንም ደም ጥፋት ቢያጠፋ ደሙ በላዩ ላይ ነው እንጂ በደም ይተላለፋል የሚል ነገር የለም። ላይካ ይሄ ነው። እኔ እኮ ለዚህ ቢሆን ይመቸኛል እኮ። ስለዚህ ኤደንገነትን ኢየሱስ ክርስቶስ ለምንድን ነው የተሰቀለው? ለአዳም ኃጢአት እኮ። ለአዳም ብቻ ነው የተሰቀለው ማለት ነው? ለአዳም ኃጢአትና ለዘሮቹ በሙሉ። ዘሮቹ ምን አገባቸው? የዘር ብለድ ደማቸው ተነካክቷል ከአዳም ጋር። ይሄው የለም አለ እኮ። ደሙ በላዩ ላይ ይሆናል አለ እኮ። ለዛ ከሆነ ደማችን ነጽቷል ማለት ነው። ደማችንን ያነጻው ማለት ነው። አልቆሸሸም ሲጀመር እያልኩ እኮ ነው። እና ካልቆሸሸ ምን እያደረግን ነው እዚህ ምድር ላይ ምን ኳትን እኮ። አሁን ይሄንን መንና ከዛ ወደሱ ደግሞ እንሄዳለን። ምንድነው የሚለው? አይካ አይደለ? ይሄ በደለኛው አሁን አዳም በሰራው ኃጢአት ደሙ በላዩ ላይ ነው እንጂ ወደ አንተ አይመጣም። ኤክስ እንደዛ ከሆነ ይመቸኛል። ጥሩ እኮ ነው። አዳም ይባላል ሰው እንደም ያናደኛል። በቃ ስለዚህ የኢየሱስ ክርስቶስ ስቅለት በቃ ሚኒንግለስ ነው። ምንም ጥቅም የለውም። ጥቅም ሳይኖርም የሆነ ነገር የለም። እኔ አልተሰቀለም ነው እሱ መብት ነው። ስለዚህ አሁን ይህንን አመንት። አሁን ኢየሱስ ክርስቶስ ሚኒንግፉል ከሆነ መሰቀሉ ምክንያት ሰጠኝ። ለምን ተሰቀለ? መሰቀሉ ለምን አስፈለገ? ደም እንዳትል ተመልስ። ምንድነው ደም? አይ በአዳም ምክንያት በደም የተዋረስ ነው ምናምን እንዳትልኝ። ምክንያቱም እሱን ጨርሰናል። ተው ደምን ማይኖረን ችግር የለም። በውሃ ምን እንቀሳቀስ። ግን ዋናውን እኔ አሁን ተነሳው ጠዋት ተነስቼ ቁርስ በላለሁ ብዬ አላሰብኩም። ግን ቀድሜ ነው 11 ሰዓት የበላሁት። እሺ በእኔ በዚህ እኮ በቃ ይሄንን ተማመንን። ከዚህ እንውጣ። ይሄንን ተማመንን። አሁን ወደ ቁርስ እናወራ። እሺ ይሄን ጨረስን። ተስማማን? ጨርሰናል። ተስማምተናል። ቴንኪው። አሁን ወደ ቁርስ ግባ። ቁርስማ በልቼ ጨረስኩ። እንብላ አላልኩም እኮ። አሁን ቀጣይ ምን እናወራ? እሺ በቃ ቀጥሉ። በቃ ይሄንን ካወራ ቆይ ቡና ሰጠታ ቡና አልጠጣም። እሺ ሄና ምን አልከኝ? የሆነ ቪዲዮ ቆይ እስኪ እኔን ፊት እንዳይታይ ቪዲዮ ላብራ እስኪ። እሺ እኔ መውጣት ይኖርብኛል። እሺ ቪዲዮ ሊለትና መክፈት የሚችል ሰው አለ? ምናልባት እኔ ልከፍት እችላለሁ ኢንሻአላህ። ልከፍት ከሌለ ዮኒ አለ። ዮኒ መክፈት ትችላለህ ወይም አቡ መሐመድ አመቱላህ። አሴ አንተ ክፈት። ሐሰን አንተ ጋር ስለለመደ ክፈት አንተ። እሺ ይሄን አቀጥል። ምስክርነት ነው። ሻሃዳ ይዘህ ምን ጥቅም አለው? ሸመጠጥካቸው። ቆይ አዲስ ኪዳን ብቻውን ታትሞ ነው እንዴ? ሄና እኔ እንጃ። ይሄ ነው ለልጆች የሚሰጡ ለማለት ነው። ቀጥሉ። ይሄ ረዘም ያለ ነገር ነው ለእምነቱ ተከታዮች። አዲስ ኪዳን ለብቻው ማለት ይሄ በጌዲዮናውያን የሚባል የምን ድርጅት እንደሆነ አላውቅም። የጌዲዮን
ዓለም አቀፍ ድርጅት ለመንፈሳዊ ወንድማማችነትና ለተቀደሰ አገልግሎት ብዛታቸው ከ180 በሚበልጡ ሀገሮች ውስጥ በልዩ ልዩ የሥራ መስክና ሙያ የተሰማሩ ክርስቲያኖች የሚገኙበት ማህበር ነው። የማህበሩም ዓላማ ሰው ሁሉ ጌታ ኢየሱስ ክርስቶስ የግል አዳኙ አድርጎ እንዲቀበል የክርስቶስን ወንጌል ማሰራጨት ነው። የልዩ ልዩ ወንጌላውያን ቤተ ክርስቲያናት አባል በሆኑ ክርስቲያን ወንድሞች እርዳታ ጌዲዮናውያን ከ1.2 ቢሊዮን በላይ እንዲሁም ለጦር ሰራዊት አባላት በየትምህርት ከቃሉ የሚያስፈልገውን መመሪያና በረከት እንዲያገኝ የጌዲዮናውያን የልብ ጸሎት ነው። እስኪ አሁን ከያዝከው ዮሐንስ 1:1 እስኪ ምንድን ነው የሚለው? ሐሰን ይሄ መጽሐፍ ባይሰጡት ነበር የሚሻለው። ልጁን አወዛገቡት። እስኪ ዮሐንስ 1:1 ክፈተው እስኪ ምንድን ነው የሚለው? ያው ነው ቃል ምናምን ነው የሚለው። እሱማ መልእክቱ ነው ወንጌሉ። አንድ ነገር ላሳይ ነው። ክፈተው እስኪ እሱ ወንጌሉ ነው። ወንጌሉ ዮሐንስ ምዕራፍ 1 ቁጥር 1 ቪዲዮ ላብራል። ዝም ብዬ ላንብበው። ዝም ብለህ አንብብልኝ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ስርዓተ ነጥቦቹ ያው በአነባቢ ትረዳቸዋል። ይህ በመጀመሪያው በእግዚአብሔር ዘንድ ነበር፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ሄኖክ ይበቃሃል። ቁጥር 1 ምዕራፍ 1 ቁጥር 1 ተመልከቱ። እንግዲህ ምንጭም ይሄ አዲስ ኪዳን የመጣው የተጻፈው በግሪክ ቋንቋ ነው አይደል? የመጀመሪያው መሰለኛ። ተመልከት እንዴት እንዳስቀመጡት። ግሪኩ ላይ የሚለው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ሳይሆን ላይ ጀምሬ ነው። አንዳንድ ነው። ኦኬ ጆን in the beginning was the word and the word was with God and God was the word። አማርኛው ላይ ግን ምን አደረገላችሁ? አማርኛው ምንድን ነው ያዛቡት? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። አማርኛው ላይ ይሄንን ያለ ቦታው አምጥተው ከዚህ ፊት ለፊት አስቀመጡት። ይሄ ነበር መቅደም የነበረበት። ኦኬ ስለዚህ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ከንግግርህ ማን ነው የሚቀድመው? እኔ አንተ መኖር መቻል አለብህ ከንግግርህ በፊት ማለት ነው። አንተ ስትኖር ነው ያንተ ቃል የሚገኘው ወይም ከአንተ አንደበት ቃል የሚሰማው። ልክ ነህ። ግን ግሪኮ ላይ ቁጭ ብሎ እንደዚህ ቁጭ ብሎ እያለ ዛሬ ድረስ ማለት ነው አማርኛው ላይ ሲተረጉሙ ምን አደረጉ? ይሄኛውን ወደዚህ፣ ይሄኛውን ወደዚህ። ግን ቦታውን አቀያይረውታል። ቦታውን አቀያይረው ያስቀመጡበት ምክንያት ቃልም እግዚአብሔር ነበር ካሉ በኋላ ቃል ራሱ 14 ላይ ሄዷል፣ ስጋ ሆነ ይለዋል። አይ እንዴት ነው የሚጫወቱ በአማርኛ? ቃልም ስጋ ሆነ 14 ላይ ቃልም ስጋ ሆነ ይላል። እንደዛ ከሆነ ደግሞ እግዚአብሔርም ስጋ ሆነ ነበር ማለት የነበረባቸው። ስለዚህ
እስኪ እናወራበታለን። ለማንኛውም ሌላ ብዙ ነገር እናሳይካለን። ማዘርን ግን ሰላም በልን ዳግም እንደምታገናኝነት ተስፋ አደርጋለሁ። አረ የራሱ አለት ራሱ አጋሩ በቃ የራሳቸው ካላቸው በቃ እኛ ጋር ተገናኝነናል እንዲያወሩ እንዲመክሩን በአንዳንድ ነገሮች ላይ ራሱ ጃቢር አጠቃቀሙን ብዙም አትችለው ማጠቃቀሙን ችግር የለም ታያቸው ማዘር ጃቢር በቃ መሄድ ካለብህ እዚህ ጋር ወንድሜ እንውረድልኝ ሄኖክ በኋላ እንገናኛለን እሺ ጃቢር የለህም ወይ ሀሱ ሀቢቢ በቃ ዝጋውና ውረድ